እንደ አብዛኞቹ የዓለማችን ሀገሮች ሀገር ከመባሏ ድንበሮች ከመሰመራቸው ከብዙ ዘመናት በፊት ይህች ምድር ቀድሞም ነበረች። ተራሮች ከመሬት የበቀሉባት፣ ወንዞች ተቀርጸው የፈሰሱባት፣ ሸለቆችና ጥንታዊ ሐይቆች ሕይወትን በተመስጦ የሚያሳምሩባት ድንቅ ሀገር። አሁን እንደ ሀገር የምናውቀው የዚች ሀገር ሁለንተና በመጀመሪያ የተቀረጸው በተፈጥሮ እንጂ በፖለቲካ አልነበረም። በዚች ትንሽዬ ባልካን ሀገር ውስጥ እመቤታችን ቅድስት ድንግል ማርያም የማትገኝበት ቦታ የለም ቢባል ማጋነን አይሆንም። በጣም በብዙ የቀለም ስዕሎች፣ በእንጨት በተቀረጹ ቅርጻ ቅርጾች፣ በወርቅ ጌጣጌጦች፣ በከተማ ላይ ሐውልቶችና በብዙ ቦታዎች ለሺህ ዓመታት ታትማ የኖረችባት፣ ዘመናዊነትን ከእምነት ጋር በአንድ ላይ የያዘች፣ በስልጣኔዋ ስልጡን፣ በባህሏ ቀደምትና ታሪካዊ ተብላ ወደምትጠራው ደቡባዊ የአውሮፓ ሀገር እንኳን በደህና መጡ። ሰላም ተመልካቾች እንዴት ናችሁ? በዛሬ ቪዲዮአችን ይችን የቅድስት ድንግል ማርያም ወዳጅ ሀገር እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ተመሳሳይ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። የደቡብ አውሮፓዊቷ ሀገር ሰሜን መቄዶንያ በደቡብ ምስራቅ አውሮፓ በባልካን ባህረ ገብ መሬት ላይ የምትገኝ ሉዓላዊ ሀገር ናት። ከግሪክ ጋር ለ10 ዓመታት የዘለቀውን አለመግባባት ለመፍታት ታሪካዊ ስምምነት ከመደረጉ በፊት በታሪክ መቄዶንያ በሚል ይፋዊ ስም የምትጠራ አውሮፓዊ ሀገር። ዋና ከተማ ስኮፔ ትባላለች። ስኮፔ የተለያዩ ዘመናት የሚገናኙባት በአስደሳች አንዳንዴም የሀገሪቱ ምስቅልቅል ታሪክን የያዘች ሕያው ሙዚየም ናት። በኦቶማኖች የተገነባው ስቶን ብሪጅ የከተማው ተምሳሌታዊ ማዕከል ሲሆን አሮጌውንና አዲሱን የመቄዶንያ ታሪክ ያገናኛል። በዚህ ድልድይ ውስጥ ያለው እያንዳንዱ ድንጋይ በሁለት ዓለማት መካከል ያለ ታሪክን ይይዛል። መሰረቱ የተጣለው የቫርዳርን ወንዝ በመገደብ በሮማውያን የድንጋይና የግዛት ጌቶች ሲሆን ከብዙ ዓመታት በኋላ በኦቶማን ቱርኮች ይህ ድልድይ እንደገና በመገንባት አዲስ ቅርጽና አቅጣጫ እንዲይዝ ተደርጓል። ለብዙ ትውልዶች ይህ ድልድይ የሮማውያን ጦርነቶችን፣ የኦቶማን ነጋዴዎችንና አሁን በሁለቱም ታሪኮች መካከል የሚራመድ ሕዝብን ተሸክሟል። ዋና ከተማዋ ስኮፔ ከ600,000 በላይ የሚጠጉ ሰዎች ወይም ከጠቅላላው የሀገሪቱ ሕዝብ 1/4 ያህሉ ይኖሩባታል። ከዚህም በተጨማሪ የመንግስት ተቋማትን፣ ዋና ዋና ኩባንያዎችን፣ ዩኒቨርሲቲዎችንና ቁልፍ ሚዲያዎችን የምታስተናግድ የሀገሪቱ ዋና የፖለቲካ፣ የኢኮኖሚ፣ የባህልና የአካዳሚክ ማዕከል ነች። ከታሪክ አኳያ መካከለኛው አውሮፓንና ባልካን ሀገሮችን ከኤዥያን ባህር ጋር በሚያገናኘው አስፈላጊ በሆነው የቫርዳር ወንዝ ሸለቆ መስመር ላይ ለሚገኙ ግዛቶች ወሳኝ መስቀለኛ መንገድ በመሆን ታገለግላለች። ይህ ከተማን አቋርጦ የሚያልፈው የቫርዳር ወንዝ ስኮፒየን ለሁለት ይከፍላታል። የከተማዋ ሰሜናዊ ክፍል በታሪካዊ ህንፃዎች ያሸበረቀ የሀገሪቱን ታሪክ በግልጽ የያዘ ነው። ይህ አካባቢ ጠባብ ጎዳናዎችን፣ መስጊዶችን፣ ቤተክርስቲያኖችን፣ ማረፊያ ቦታዎችን፣ ባህላዊ የዕደ ጥበብ መሸጫ ሱቆችንና ካፌዎችን የያዘ ሲሆን ደቡባዊ ስኮፒየ ደግሞ በዘመናዊ ህንፃዎች፣ በአማሩ ሐውልቶች የደመቀችና ዘመናዊቷን መቄዶንያ የሚያሳይ የከተማዋ ክፍል ነው። ስለ ስኮፒየ ካነሳን አይቀር ስለ ጫማ ጠራጊው ሙሳ ማንሳት ግድ ይለናል። የስኮፒየ ጫማ ጠራጊው ሙሳ ታሪክ በከተማው ውስጥ ካሉት በጣም ልብ የሚነኩ ታሪኮች አንዱ ነው። ታሪኩ የተካሄደው በ20ኛው ክፍለ ዘመን አጋማሽ ላይ ከሁለተኛው የዓለም ጦርነት በኋላ ባሉት ዓመታት ውስጥ ነው። ሙሳ እውነተኛ ሮማዊ ሰው ሲሆን በዛን ወቅት በስኮፔ መሃል ከተማ ጎዳናዎች ላይ በሊስትሮነት ይሰራ ነበር። በጊዜው ሙሳን ታዋቂና ዝነኛ ያደረገው ስራው ሳይሆን ከተለየ ሰው ጋር ያለው ጥልቅ ወዳጅነት ነበር። ያ ሰው ስሙ ቲቶ ይባላል። የዩጎዝላቪያ የዕድሜ ልክ ፕሬዚዳንት ቲቶ ስኮፔን በተደጋጋሚ በሚጎበኝበት ወቅት ጓደኛውን ሙሳ ይፈልግ ነበር። የሀገር መሪው ቲቶ ፕሮቶኮሉንና ክብሩን ችላ በማለት በሙሳ መጠነኛ የጫማ ማደሻ ቦታ በመሄድ በእኩልነት ይነጋገሩ፣ ታሪኮችንና የራኪጃ መጠጥን ይጋሩ ነበር። ይህ የራኪጃ መጠጥ ባህላዊ የባልካን ሀገሮች መጠጥ ሲሆን በአብዛኛው በመቄዶንያ በብዛት ይጠቀሙት ነበር። በኋላ ሙሳ ሲሞት
የዩጎዝላቪያው መሪ ቲቶ በወታደራዊና በፖለቲካዊ አጃቢዎቹ ታጅቦ በስኮፒዬ ቀብር ስነስርዓቱ ላይ ተገኝቷል። ነገር ግን ሙሳ ጫማቸውን በማደስ ብዙ ባለትዳሮችን ድሯል፣ የቢሮ ሰዎችን አስተናግዷል። ለታሪኩ ማስታወሻ እንዲሆንና ለስኮፒዬ ላበረከተው አስተዋጽኦ መታሰቢያ እንዲሆን በማሰብ በከተማዋ መሃል ሐውልት ቆሞለታል። በሰሜን መቄዶንያ የሀገሪቱ ባለስልጣናት አወቃቀር በሶስት ዋና ዋና ስልጣን ተዋረዶች ላይ ያረፈ ነው። በመጀመሪያ የህግ አውጪው ወይም በእነሱ አጠራር ሶብራኒ የሚባለው ሲሆን ይህ 120 አባላት ያሉት ፓርላማ ሁሉንም ህጎች የሚያወጣና ለመንግስት ስልጣን የሚሰጥ ከፍተኛው የሀገሪቱ የስልጣን ባለቤት ነው። በሁለተኛ ደረጃ ስራ አስፈጻሚው ሲሆን በሁለት መሪዎች ይመራል። በሶብራኒ ወይም በሀገሪቱ ፓርላማ የተመረጠው ጠቅላይ ሚኒስትር ትክክለኛው የመንግስት መሪ ሲሆን የዕለት ከዕለት ጉዳዮችን ያስተዳድራል። ሌላኛው የስልጣኑ ባለቤት ፕሬዚዳንቱ ሲሆኑ ውስን ስልጣን ያላቸው መሪ በመሆን ያገለግላሉ። ሶስተኛው በሰሜን መቄዶንያ የሚገኘው የስልጣን አወቃቀር የፍትህ አካላት ሲሆኑ በህገ መንግስታዊ ፍርድ ቤት የሚመሩ ገለልተኛ ፍርድ ቤቶች ናቸው። ሀገሪቱ ከ500 ዓመታት በላይ በሮማውያን በባይዛንታይን አስተዳደርና በኋላ በኦቶማን ኢምፓየር አገዛዝ የተገዛ ሲሆን ከኦቶማን አገዛዝ ውድቀት በኋላ ሰሜን መቄዶንያ በሰርቢያኖች፣ በጥንታዊ ክሮሺያኖች እና በስሎቬኖች መንግስት ስር አልፋለች። በኋላም እነዚህ መንግስታት የዩጎዝላቪያ አካል በመሆን ታላቋን ዩጎዝላቪያ ከሌሎች ሀገራት ጋር በመሆን መሰረቱ። በዚህም ምክንያት ለአብዛኛው የ20ኛው ክፍለ ዘመን ዓመታት መቄዶንያ የመቄዶንያ ሶሻሊስት ሪፐብሊክ በሚል ስያሜ በዩጎዝላቪያ ሀገሮች ውስጥ ተዳደር ነበር። ከዩጎዝላቪያ መንግስት መፍረስ በኋላ እንደ አውሮፓውያን አቆጣጠር በ1991 ነፃነቷን በሰላማዊ መንገድ በማግኘት ራሷን የመቄዶንያ ሪፐብሊክ የሚል ስያሜ ሰጥታ ብታውጅም የኋላ ኋላ ከጎረቤት ሀገሯ ግሪክ ከፍተኛ ተቃውሞ እንዲነሳባት ምክንያት ሆኗል። ለዚህም ተቃውሞ ዋነኛው ምክንያት መቄዶንያ የሚለው ቃል ሲሆን ግሪክ የራሷን የባህል የቅርስና የማንነት መለያ አካል አድርጋ ስለምትቆጥረው እንዲሁም በተመሳሳይ ስም የሚጠራ በሀገሪቱ ሰሜናዊ ክፍል ከመቄዶንያ ጋር በሚያዋስናት የአውራጃ መጠሪያ ስያሜ ስለሆነ ነው። በዚህም የስያሜ ጉዳይ ሀገሪቱ ከግሪክ ጋር ለ27 ዓመታት አለመግባባት ላይ ስለነበረች በዓለም አቀፍ ድርጅቶች ውስጥ የቀድሞዋ የዩጎዝላቪያ ሪፐብሊክ መቄዶንያ ተብላ ትጠራ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ2018 ፕሬስታ ተብሎ በሚጠራው ስምምነት ሀገሪቱ ህገ መንግስታዊ ስሟን ወደ ሰሜን መቄዶንያ ሪፐብሊክ ለመቀየር የተስማማች ሲሆን ግሪክ ደግሞ በምላሹ ተቃውሞዋን በማንሳት ሰሜን መቄዶንያ በ2020 ኔቶ እንድትቀላቀልና የአውሮፓ ህብረት የመቀላቀል ፕሮሰስ እንድትጀምር አስችላለች። በባልካን ባህረ ገብ መሬት ላይ የምትገኘው ሰሜን መቄዶንያ ወጣ ገባ ወደብ የሌላትና በአስደናቂ መልክዓ ምድሯ የምታፈዝ ሀገር ነች። ከብዙ አስደናቂ ተፈጥሮዎቿ ድብልቅ የተፈጠረው መልክዓ ምድሯ ከፍ ያሉ ተራሮችን፣ አገሪቱን የሚያቋርጠው ለምና ስልታዊ ጠቀሜታ ያለው የባህር ዳር ወንዝን ጨምሮ እንደ ታዋቂው ኦህሪድ ሐይቅ ያሉ ሰላምን የሚሰጡ የውሃ አካላትን የያዘ ነው። ይህ ሐይቅ ለተፈጥሮም ሆነ ለባህላዊ ክንዋኔዎች ባለው ጠቀሜታ ምክንያት እንዲሁም ከአውሮፓ ጥንታዊና ጥልቅ ሐይቆች አንዱ ስለሆነ ልዩ የሆነ የውሃ ውስጥ ስነ ምህዳር ያለው በመሆኑና በመካከለኛው ዘመን አብያተ ክርስቲያናትና አርክቴክቸር የተሞላ የባህር ዳርቻ በመሆኑ በዩኔስኮ የዓለም ቅርስነት ተመዝግቧል። በዚች ሀገር ውስጥ እመቤታችን ቅድስት ድንግል ማርያም የማትገኝበት ቦታ የለም ቢባል ማጋነን አይሆንም። በጣም በብዙ የቀለም ስዕሎች፣ በእንጨት በተቀረጹ ቅርጻ ቅርጾች፣ በወርቅ ጌጣጌጦች፣ በከተማ ላይ ሐውልቶችና በብዙ ቦታዎች ለሺህ ዓመታት ታትማ ኖራለች። በሰሜን መቄዶንያ ለቅድስት ድንግል ማርያም ያላቸው ፍቅር ከሃይማኖታዊ ልምድ አልፎ በሀገሪቱ የባህል ትውስታና የዘመናዊ ማንነት ምሰሶ ሆኖ ያገለግላል። ይህ አክብሮት እንደ ሀገር በብሔራዊ ደረጃ ስር የሰደደ ሲሆን ከታሪካዊ የመካከለኛው ዘመን ቦታዎች እስከ ዘመናዊ ብሔራዊ ምልክቶች ድረስ ተንጸባርቆ ይታያል። ይህ ጥልቅ ፍቅርና አክብሮት በሀገሪቱ በሚገኙ የተቀደሱ ስፍራዎች እንዲሁም ስፍር ቁጥር በሌላቸው የባይዛንታይን እና የድህረ ባይዛንታይን ስዕሎች
በተለይም በዩኔስኮ በተጠበቁ አብያተ ክርስቲያናትና እንደ ማዶንስኪ ባሉ ገዳማዊ ማዕከላት ውስጥ በጉልህ ይታያል። ነገር ግን ለቅድስት ድንግል ማርያም ያላቸው ፍቅርና አክብሮት በጥንታዊ ቅዱሳዊ ቦታዎች ብቻ የተገደበ አይደለም። ይልቁንስ በሀገሪቱ የመገበያ ገንዘቦች በጉልህ ታትማ ተቀምጣ ትታያለች። በአንድ ሺህ ብር የገንዘብ ኖታቸው ወይም በአንድ ሺህ ብር ዲናር ላይ እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር በመላእክታት ተከበው የአምላክ እናት ከሚል ጽሑፍ ጋር በማስቀመጥ እንዲሁም በ50 ብር የገንዘብ ኖታቸው ወይም በ50 ዲናር ላይ ቅዱስ ገብርኤል ቅድስት ድንግል ማርያምን ሲያበስር የሚያሳየውን ምስል አብሳሪው መልአክ ከሚል ጽሑፍ ጋር በማተም ከቴዎቶክስ ሐውልቶችና ትላልቅ ሞዛይኮች እስከ ከተማ አደባባዮች፣ መናፈሻዎችና የመንገድ ዳር ሐውልቶች በምስሏ በመቅረጽ እንዲሁም በበርካታ አብያተ ክርስቲያናትና ገዳማት በኦሪት በሚገኘው አስደናቂው ቤተክርስቲያን እስከ መጠነኛ የመንደር ምዕመናን ድረስ በተጨማሪም ብዙ ሺህ ምዕመናን የሰሜን መቄዶንያ ሕዝቦች ለቅድስት ድንግል ማርያም ያላቸውን ፍቅር አሳይተዋል። የሰሜን መቄዶንያ ኦፊሻላዊና በሰፊው የሚነገረው ቋንቋ መቄዶንያኛ ይባላል። በሀገሪቱ በሚገኙት የመቄዶንያ ጎሳ ሕዝቦች የአፍ መፍቻ ቋንቋ ሲሆን በሁሉም የሕዝብ የህይወት ዘርፎች ማለትም በመንግስት መስሪያ ቤቶች፣ ትምህርት ተቋማት፣ በሚዲያዎችና በሌሎች ቦታዎች ጥቅም ላይ ይውላል። ሁለተኛው በሀገሪቱ የሚነገረው ቋንቋ አልባንያኛ ነው። አልባንያውያን ከ20% በላይ የሚሆነውን የሰሜን መቄዶንያ ህዝብ ብዛት የሚይዙ ሲሆን እነሱ በሚኖሩባቸው አካባቢዎች እንደ ኦፊሻላዊ ቋንቋ የሚታወቅና ልክ እንደ መቄዶንያኛ ቋንቋ በፓርላማዎች፣ በአካባቢያዊ አስተዳደር እና በትምህርት ተቋማት ውስጥ ጥቅም ላይ ይውላል። ከነዚህ ሁለት ቋንቋዎች በተጨማሪ ቱርኪሽ፣ ሮማንኛ፣ ሰርቢያኛ እና የቦስኒያ ቋንቋዎች እውቅና ባላቸው አናሳ ብሔሮች ይነገራሉ። በሰሜን መቄዶንያ ከ1.8 ሚሊዮን በላይ ሰዎች የሚኖሩ ሲሆን እንደ አውሮፓውያን አቆጣጠር በ2024 በተሰራ ጥናት የሀገሪቱ ህዝብ ላለፉት ዓመታት በ9% ቅናሽ አሳይቷል። እንደ አውሮፓውያን አቆጣጠር ጥቅምት 5 ቀን 1995 የጸደቀው የሰሜን መቄዶንያ ባንዲራ በትልቅ ለውጥ ወቅት ብቅ ያለ የብሔራዊ ማንነት ምልክት ነው። የባንዲራው ዲዛይን ፀሐይ በቢጫ ቀለም በጠንካራ ቀይ ክብ ቅርጽ ውስጥ በ8 በሚያንጸባርቁ ጨረሮች ተከባ የሚያሳይ ሲሆን ቀለሞቹ ራሳቸው ጥልቅ ትርጉም እንዲይዙ ተደርገው የተሰሩ ናቸው። ቀይ ቀለም በባልካን ውስጥ የተለመደ ባህላዊ ቀለም ነው። ብዙውን ጊዜ በታሪክ ውስጥ ከመስዋዕትነት፣ ከድፍረትና ከመቄዶንያ ህዝብ አብዮታዊ ገድል ጋር የተያያዘ ነው። ወርቃማ ቢጫ ቀለም ነፃነትን፣ ተስፋንና የሀገሪቱን ተስፋ ሰጪ ወደፊት እጣ ፈንታ የሚወክል ሲሆን ጨረሮቹ እስከ ባንዲራው ጠርዝ ድረስ ተዘርግተው መታየታቸው ደግሞ በመላ ሀገሪቱ የሚደርሰውን ህይወት ሰጭ ጉልበትና ውበትን ያሳያል። ይህ ባንዲራ በመንግስት ህንፃዎች፣ በዓለም አቀፍ ዝግጅቶችና በቆንስላዎች በኩራት የሚታይ የሀገሪቱ ብሔራዊ ባንዲራና ምልክት ሆኖ ያገለግላል። የሰሜን መቄዶንያ ምግብ የባልካን፣ የሜዲትራኒያን እና የቱርክ ተጽዕኖዎች ያሉበት ሲሆን በአውሮፓ ውስጥ እጅግ ከሚወደዱ ጥሩና ጣዕም ካላቸው የምግብ አይነቶች ውስጥ በጉልህ ይጠቀሳል። ልክ በእኛ ሀገር እንጀራ ብሔራዊ ምግብ ተብሎ እንደሚጠቀሰው በሰሜን መቄዶንያ ታብቼ ግራብቼ በመባል የሚጠራ ከባቄላ፣ ከቀይ ሽንኩርት፣ በርበሬና ቅመማ ቅመም ድብልቅ በባህላዊ ሸክላ ማሰሮ ውስጥ በዝግታ እንዲበስል ተደርጎ የሚሰራ ጣፋጭ ምግብ የሀገሪቱ ብሔራዊ ምግብ በመባል ይጠራል። ከዚህም በተጨማሪ አጅባር፣ የስጋ ጥብስ፣ ወደ ተራራማው የሀገሪቱ አካባቢ ደግሞ የቲማቲም ምግቦች በብዛት ለምግብነት ይውላሉ። በሀገሪቱ ራኪጃ ተብሎ የሚጠራ ፍራፍሬ ብዙውን ጊዜ ጠዋት ላይ ወይም ከምግብ በፊት ሆድን ለማጽዳት የሚበላና ለእንግዶች የእንኳን ደህና መጣችሁ ምልክት ሆኖ የሚያገለግል የፍራፍሬ አይነት ነው። በሰሜን መቄዶንያ ልግስና በጣም የተከበረ ባህል ሲሆን የምግብ ስርዓታቸው በማህበረሰብ ወግና በእንግዳ ተቀባይነት ላይ ከፍተኛ ትኩረት ይሰጣል። ቡና በሰሜን መቄዶንያ የሚዘወተር የመጠጥ አይነት ሲሆን ዘና ለማለትና ከወዳጆት ጋር ለመገናኘት ሀገሪቷን ዞር ዞር ሲሉ የቱርክ ቡናዎችን በየካፌዎች ውስጥ ማግኘት የተለመደ ነው። ሀገሪቱ ከብራኔክ ወይን የሚጠመቅ
ጥርት ያለ ነጭና ቀይ ወይን በማምረት ለውጭ ገበያ የምታቀርብ ሲሆን ብዙ የወይን ጠጅ ፋብሪካዎችና ታሪካዊ የወይን እርሻዎችን በመያዟ የብዙ ኢንቨስተሮች ምርጫ ሆናለች። ለዛሬ በሰሜን መቄዶንያ የነበረን ቆይታ ይህን ይመስላል። በቀጣይ በሌላ አዝናኝና አስተማሪ መዳረሻ እስክንገናኝ መልካም ጊዜ